አዶናይ ቦዲጋርድ ይዞ መጣ ብላችሁ ለተናደዳችሁ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። የቀን በቀን ውሎዬ ብታቁት like honestly የቀን በቀን ውሎዬ ብታቁትና ብትረዱኝ ይላልው and አንዳንድ ሰው መረዳትም አይፈልግም you know የሆነ እንከን ለማውጣት የሚጠብቁ ሰዎች አሉ ለምን እንደሆነ አላውቅም ለምንድን ነው የወንድማችሁ ውድቀት የምትፈልጉት አንዳንዶቻችሁ like ምን አርጌ ነው ገባችሁ አይደለ ምንም አላረኩኝም እውነት ለመናገር ምንም ለምንድን ነው anyways ጉረኝነት ከመሰላችሁ እንግዲህ ያው የእናንተ መነጽር ነው መነጽራችሁ እንግዲህ ላውልቅላችሁ አልችልም you know ሁሉም ሰው የየራሱ መነጽር አለው እነዚህ ቦዲጋርዶች ለምን እንደሚያስፈልጉኝ ልንገራችሁ አያችሁ ቀን በቀን ውሎዬ በዚህ ቻሪቲ እና ዶኔሽን ምክንያት በጣም ከባድ እየሆነ ነው ለምን በጣም ብዙ ሰዎች በስልክ ብቻ ሳይሆን በአካልም ይመጣሉ እኔ ደግሞ እንደ አንድ አዶናይ ማለት ነው የምችለውን ያህል ነው ማድረግ የምችለው እንጂ ለሁሉም ሰው መድረስ አልችልም ሰው የቀን በቀን ውሎዬ በቃ ልቤ እየደበረኝ ማለት ነው እየጨነቀኝ ምናምን እንቢ ያልኩኝ ሙሉበት ነው ኖ ያልኩኝ ማለት ነው because በጣም ከመብዛቱ የተነሳ and 2F real estate ነው property የሰጣችሁት የ10 ሚሊዮን የሆነ እንትን ቪዲዮ ለቃችሁ ነበር አዶናይ ይፈልከው ምረጥ ያላችሁኝ ማለት ነው እሱ ምንድነው ያደረገኝ አንደኛ ነገር የማይሆን ስፖት ላይ ያስቀመጠኝ በጣም ብዙ ሰዎች በጣም ብዙ እርዳታ ድርጅቶች በጣም ከመታሰቡት በላይ በአካልም በስልክም አፕሮች ያደርጉኛል so አሁን ወደዛ ታላቁ ሩጫ ሲመጣኔ አንደኛ ነገር እንደ ኖርማል ሰው you know enjoy ማድረግ ፈልጋለሁ and I mean በጣም ደስተኛ ነኝ ሰዎች መጥተው ከኔ ጋር ሲሆኑ ከሰዎች ጋር ሳወራ በጣም ደስተኛ ነኝ ሲደብረኝም አይታችሁ አታውቁም በእርግጠኝነት ገባችሁ አይደለ ላይቭ ገብታችሁ ቼክ አድርጉ I was very happy ግን እኔ ደግሞ እንደናንተ መዝናናት ፈልጋለሁ መጫወት ፈልጋለሁ ገባችሁ መሮጥ ፈልጋለሁ ምናምን and also ምን ያደርገዋል ይሄ መሰላችሁ እኔ አሁን ብዙዎቻችሁ የመሰላችሁ ማለት ነው ጠላቶች ኖሮኝ ምናምን በቃ ለመጎረርና ምንም ወይም አስባችሁት ነው እኔ ግን ጋይስ የሚወዱኝ ሰዎች አሉ የምወዳቸው ሰዎች አሉ በጣም ብዙ ማለት ነው እነዚህ ሰዎች ሳያስቡት እኔ ምን ያረኩኝ እንደሆነ ሳያስቡት ማለት ነው እኔን ሲያዩ ከፍቅር ተነስተው ወደ እኔ ይመጣሉ ወደ አዶናይ ይመጣሉ እኔም በፍቅር ነው ማስተናግዳቸው you know 3 ሰው 4 ሰው 5 ሰው 10 ሰው ማስተናገድ ይችላልው ግን like በሺዎች የሚገኙበት ቦታ መሃል ላይ ሆኜ ብቻዬን like እንትን ማለት አልችልም ገባችሁ አሁን ያለውበት ደረጃ ነው እንግዲህ ይሄ ምንም ማድረግ አልችልም ጋይስ ዲናይ ማድረግ አልችልም መካድ አልችልም ያለውበት እውነታ ነው ይሄ እውነታዬ ደግሞ ያው እየታያችሁ ነው እናንተ በግልጽ ማለት ነው እና አንዳንዶቻችሁ ደግሞ ክቡር ኃይለ ገብረስላሴ